ሰላም ጤና ይስጥልኝ። የቡሽ ሀበሻ የዩቲዩብ ቻናል ተከታታዮች ናቸው። አለም በዛሬው የዩቲዩብ ቪዲዮ ላይ አንድ ኢንጂነር ሊጠየቁ የሚገቡ ነገሮች ሃይድሮሊክ ኢንጂነር ሊሆን ይችላል፣ ሲቪል ኢንጂነር ሊሆን ይችላል፣ ኮተን ሊሆን ይችላል። በኢንተርቪው ላይ ሊጠየቅ የሚችሉ ነገሮች አሉ እና እነሱ ነገሮች ምንድናቸው እና መልሶቻቸው ምንድናቸው የሚሉት ነገሮች ከ8 ያነስ ጥያቄዎችን አቀርብላችኋለሁ። በተጨማሪ ኔክስት ቪዲዮ ደግሞ ተቃሪዎቹ ሊጠየቁ የሚገቡ የሚሉት ነገሮች አሁን ላይ ነግራችኋለሁ። እዛ ውስጥ ሰርችም ስለማውቅ ማለት ነው ነገሮች እነዚህ ብዙ ሰው የሚሸወድባቸውን ነገሮች ሰው ቢያስተካክል ብዬ የማስባቸውን ነገሮች ነግራችኋለሁ። ተከታተሉ። የመጀመሪያው what does 1 to 3 concrete mix mean? ምንድን ነው 1 to 3 ማለት ምን ማለት ነው? ይሄ በጣም ቀላል ጥያቄ ነው። አንዱ ፓርት ሰሜት፣ ሁለት ፓርት ደግሞ ሳንድ አሸዋ እና ሶስተኛው ፓርት ኮርስ አግሬጌት ነው ባይ ቮሊዩም ብላቸው ማለት ነው። ይሄኛው በጣም ቀላል ነገር ነው፣ ተራ ጥያቄ ነው። ሁለተኛው ጥያቄ ነው what is the strength of 1 to 3 concrete strength ነው። አሁን አፕሮክሲሜት ነው የምታስቀምጡት 20 ሜጋ ፓስካል ወይም ኒውተን ፐር ሜትር ሚሊሜትር ስኩዌር አት 28 ታይምስ በ28 ቀናት ኢኩቫላንት ቱ ኤም20 ግሬድ ኮንክሪት እንዲሆን ነው ስትሬንግዙ ማለት ነው። ሶስተኛ ጥያቄ ላይ what is the formula of calculate compressive strength? compressive strength እንዴት እናገኝ የምንችለው ኤፍሲኬ ብለን የተማርነው ማለት ኤፍሲኬ ማለት ኮምፕሬሲቭ ስትሬንግዝ እስካልቱ ፌር ሎድ የሚያደርገው ኒውተን አለ ኦቨር ሎድ ኤሪያ ነው። ሎድ የሚያደርግበት ኤሪያ ላይ ነው ተሳካፍል የኮምፕሬሲቭ ስትሬንግዝ ታገኛለህ። ኮምፕሬሲቭ ስትሬንግዝ ማለት አንድ ስትሬንግዝ አንድ የሆነ እንትን ኮምፕሬስ የሚያደርግበት በምንድን ነው የምንለካው ነው። አራተኛ what is the ideal water cement ratio 1 to 3 mix? እዚህ ጋር አይዲያ ምንድን ነው? ምሳሌ ቲፒካሊ ከ0.45 እስከ 0.6 ነው ይሄ የሚመጣው ዋተር ሲሜንት ሬሽዮ በዚህ መሀል ነው 1 to 3 ሚክስ ማለት ነው። አሁን ሎወር ሬሽዮ ካለው ዋተር ሲሜንት ሬሽዮ ሎወር ሬሽዮ ካለው ሃየር ስትሬንግዝ አለው ማለት ነው። ሃየር ሬሽዮ ካለው ደግሞ ሎወር ስትሬንግዝ አለው ማለት ነው። እዚህ በጣም ቀላል ጥያቄ ነው። ሌላው 5 ጥያቄ how much strength of gain at 7 ላይ how much strength gain at 7 ላይ እንዴት ምን አይነት ስትሬንግዝ ጌን የሚያደርገው ምን አይነት ስትሬንግዝ በሰባን ቀን የሚለው ከ65% እስከ 70% ነው። 28 ላይ ስትሬንግዝ ያስመቀስ ነው። 6 ደቂቃ ላይ ይቺ ትንሽ ያው ዝርዝር አለ የተወሰነ በፖይንት ሰጥተሃል። ፖይንት ላይ what is the common use of 1 to 3 concrete? የምንጠቀመው ኮመን ላይ የምንጠቀመው 1 to 3 የለም ስላብ ቢም ኮለን ፉቲንግ ጀነራል አድሬስ ጀነራል ሬፈረንስ ቦርዶች ሰባተኛ አክቹዋል ስትሬንግዝ ኤክሰስ ዋተር በጣም ትጨምራለህ። ሎው ኳሊቲ ማቴሪያል የሚጠቀሙ ላክ ኦፍ ኮምፓክሽን ነው። ኮምፓክት አይደረግም። ላክ ኦፍ ኮምፓክሽን በጣም ይፈጠራል ቮይድስ ማለት ነው። ቮይድስ ያመጣሉ ያ ነገር ቦታ እንዲበላሽ ያደርጉታል። ስለዚህ አክቹዋል ዲፈር ፍሮም ቲዎሪቲካል ስትሬንግዝ ነው ማለት ነው። ዋተር ቱ ማች ውሃ በጣም ብጨምር ማች ውሃ በጣም ብጨምር ይፈጠራል። አንደኛ ሳይት ላይ ውሃ በጣም ብጨምር ከሆነ ሳግሪጌሽን ይፈጠራል። ሳግሪጌት እያደረገ ይፈጠራል። ውሃ መንጠል ማለት ነው።
ያ ኢንክሪዝ ፖሮሲቲ ይላል፣ ክራክ ይፈጠራል፣ ስትሬንግዝን ይቀንሳል። 9 ጥያቄ ዋት ኪሪንግ ታይም ሪኳየርድ ምን ያህል ቀን ይፈልጋል ነው። ሚኒመም 7 ቀን ኖርማል ነው። ቤስት ፕራክቲስ ከሆነ ደግሞ ከ14 እስከ 28 ቀን ማለት ነው። እሺ ዋት ቴስት ዘ ቦት ኦፍ ቼክ ስትሬንግዝ ጥንካሬን የምትለካው በምን ቴስት ነው ይላል። ኪዩብ ቴስት አለ። ኪዩብ ቴስት ምንድን ነው? 150 ታይም 150 ሚሊ ሜትር በሆነች ትለካለህ ማለት ነው። ሲሊንድሪካ ቴስት አለ። እዚህ ድረስ ታዳመጣችሁ በጣም አመሰግናለሁኝ። ቪዲዮውን ላይክ፣ ሼር፣ ኮሜንት እንዲሁም ኮሜንት በጽሁፍ ወዲህ እንደው መልሳለሁ። እንዲሁም ሌላ ተማሳይ ቪዲዮዎች እንዲደርሳችሁ የደወል ምልክቱን መጫን አትርሱ። ሰላም ሁኑ።